ሰላም እንዴት ናችሁ? ዛሬ እንግዲህ ይዘንላችሁ የመጣነው በእንግሊዝ እግር ኳስ ታሪክ ውስጥ አርሰናል በብቸኝነት የያዛቸውን 5 ታላላቅ ሪከርዶች ናቸውና አንደኛው the Invincibles ወይንም ደግሞ አይበገሬነት ሲሆን ያለምንም የሊግ ሽንፈት ዋንጫ የበላበት ሲሆን ይህም አርሰናል ታላቁና በዓለም እግር ኳስ የሚነሳ ተወዳጁ ሪከርድ ነውና 2003-2004 የውድድር ዘመን አርሰናል በፕሪሚየር ሊጉ አንድም ጨዋታ ሳይሸነፍ ዋንጫን ማሳካት ችሏል። ይህም ሪከርድ እስካሁን በፕሪሚየር ሊጉ የደገመው ወይም የሰበረው ሌላ ክለብ የለም። ሁለተኛው ደግሞ የረጅም የሊግ ሽንፈት አልባ ጉዞ ነው። 49 ጨዋታዎችን ከላይ በተጠቀሰው የማይበገር ቡድን ጋር በተያያዘ አርሰናል በፕሪሚየር ሊጉ ታሪክ በተከታይ 49 ጨዋታዎችን ሳይሸነፍ መቆየት የቻለ ብቸኛው ክለብ ነው። ይህም ጉዞ የተጀመረው 2003 ሲሆን የተቋረጠውም ደግሞ 2004 ነው። ሶስተኛው ደግሞ ለረጅም ጊዜ ከፍተኛ ሊግ በመቆየት ሪከርድ ነው። አርሰናል ከ1919 ጀምሮ በተከታታይ የእንግሊዝ ከፍተኛ ሊግ ደረጃ በመወዳደር ላይ ይገኛል። ምንም እንኳን ይሄ ትልልቅ ክለቦች ቢኖሩም አርሰናል ያለማቋረጥ ለረጅም ዓመታት በከፍተኛ ሊግ በመቆየት በታሪክ ቀዳሚ ነው። አራተኛው ደግሞ በአንድ የውድድር ዘመን የሊግን ጨዋታ በሁሉም ጎል ማስቆጠር መቻል ነው። በ2001 በ2002 ዘመን አርሰናል በተሳተፈባቸው በሁሉም የሊግ ጨዋታዎች ማለትም በ38ቱ ቢያንስ በአንድ ጎል ማስቆጠር ችሎ ነበርና ይህም የአጥቂ በየትኛውም የሜዳና በየትኛውም በተቃራኒ ቡድን ላይ ጎል የመምታት አቅም ምን ያህል የላቀ እንደነበር የሚያሳይ ነው። አምስተኛው ደግሞ በኤፍኤ ካፕ ዋንጫ ባለቤት በመሆን ነው። አርሰናል በታሪኩ 14 ጊዜ ኤፍኤ ካፕ ዋንጫዎችን በማንሳት በታሪክ የመጀመሪያው የምንም ጊዜ ከፍተኛ አሸናፊ ክለብ ነውና ይህም ዋንጫ በብዛት እስካሁን በሌላ የእንግሊዝ ክለብ አልተሰበረም። እንግዲህ እነኚህ ናቸው። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት ምናምን አድርጉ። ከኛ ጋር እንላለን።